የለበስከው ልብስ አንተን እንጂ እኔን አያሞቀኝም። ነገሮችን ስታረግ ለራስ ብለህ እንጂ ለሰዎች ብለህ አታድርግ። እሺ መጣች ደግሞ ልታለቃቀስብኝ ነው። ቤኪ ምን ፈለግሽ ደግሞ? እወድሻለሁ ትለኛል ነበር እንዴ? ለምንድን ነው የምትገፋኝ? ለትዳር ምቶኝ ሴት አይደለሽማ። እስኪ ራስሽን ተመልከች። ምንሽም እኮ ያምር። አንቺን አግብቼ የጓደኞቼ መቀለጃ ልሁን? ትዳርህን ከጓደኞች ጋር ነው እንዴ የምትመራው? አረ በጭራሽ። ምን ነው ሚስትህ ያንተ ብቻ ከሆነች ትዳርህን ከሚስት ጋር ብቻ የምትመራው ከሆነ ጓደኞቼ ይስቁብኛል ብለህ ለምንድን ነው የምትጨነቀው? ሰን አልገባህም። ልዩነታችን ምን እንደሆነ ባላቅም እኔ እናንተ በጣም የተለያየን ሰው ነን። አዎ ልክ ነህ። የኔና ያንተ ልዩነት ምኑ ጋር መሰለ? አንተ የምታስበው በጭንቅላት ነው፣ እኔ የማስበው ደግሞ በልቤ ነው። አንተ የምትጓዘው በብዙሃኑ መንገድ ነው፣ እኔ የምጓዘው ደግሞ በተቃራኒው ነው። አንተ ሰዎች ምን ይሉኛል ትላለህ፣ እኔ ደግሞ ልቤ ምን ይለኛል እላለሁ። አልገባኝም። ምን ማለት ነው? የለበስከው ልብስ አንተን እንጂ እኔን አያሞቀኝም። ነገሮችን ስታረግ ለራስ ብለህ እንጂ ለሰዎች ብለህ አታድርግ። እሺ ሰን በቃ አልፈልጋትም። ፍቅር በፍላጎት እንጂ በግድ አይሆንም። አንተ አልፈልጋትም ብለህ የተውካትን ሴት የተሻለች ሊያደርጋት የሚፈልጋት ወንድ አለ። እሺ